ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ እየተወደዳችሁ ጸጋ ይብዛላችሁ። ኢየሱስ ጌታ ነው። እንዲህ ያልኩኝ ኢየሱስ ለዘላለም ይባረክ። የእግዚአብሔር ቃል ለመስማት ጥቂት ደቂቃ ብቻ ይኑራችሁ። ደግሞ በየዕለቱ አንድ ምዕራፍ ማንበብን እንዳትረሱ። በጌታ ተባረኩ። ወደ ዛሬው ሀሳብ እንመለሳለን። ጸጋ ይብዛልን። ክፉዎቹን በመቃወም የቀረበ ጸሎት። እግዚአብሔር ሆይ ከጠላቶቼ እጅ አድነኛ፣ ሊያጠቁኝም ከሚነሱብኝ ጠብቀኛ፣ ከክፉ አድራጊዎችም ታደገኝ፣ ደምን ከተጠሙት ሰዎችም አድነኛ። እነሆይ በነፍሴ ላይ አድኖብኛል። እግዚአብሔር ሆይ ጨካኞች ያለ በደሌ ያለ ኃጢአቴ በላይ ተሰበስቦብኛላ፣ ተበላልቶ እነርሱ ያለ በደሌ ሊያጠቁኝ ተዘጋጅቶ መጡብኛል። አንተ ግን ረዳቴ ትረዳኝ ዘንድ ተነሳ፣ ሁኔታዬንም ተመለከት። የሰራዊት አምላክ የሆንከው የአንተ የእስራኤል ቅዱስ እግዚአብሔር ሆይ ሕዝቦችን ሁሉ ለመግታት ተነሳ። በተንኮላቸው በበደል የሚፈጽሙትን ሁሉ አትምራቸው። እንደ ውሻ እያዘሉ በውሸትም ተመላልሶ ይመጣሉ፣ በየከተማ ዙሪያም ይሮጣሉ። ከአፋቸው የሚወጣውን ተመለከታ፣ ሰይፍም በከንፈራቸው ላይ አለ። ማንን ሊሰማን ይችላል ይላሉና፣ እግዚአብሔር ሆይ አንተ ግን ትስቅባቸዋለህ፣ ሕዝቦችንም ሁሉ በቅንነትም ታያቸዋለህ። ብርታቴ ሆይ አንተን እጠብቃለሁ። አምላኬ ሆይ አንተ መጠጊያዬ ነህና፣ እግዚአብሔር በምሕረት ያገናኘናል። አምላኬ የጠላቶቼን ውድቀትም ያሳየኛል። ጋሻዬና ጌታዬ ሆይ አትግደላቸው፣ አለበለዚያ ሕዝብንም ይረሳሉ። በኃይል አንከራትታቸው፣ ዝቅ ዝቅም አድርጋቸው። ከአፋቸው ስለሚወጣው ኃጢአት ከከንፈራቸው ስለሚሰነዘር ቃል በትዕቢታቸው ይያዙ። ስለተናገሩት መርገም እና ውሸት በቅጣት አጥፋቸው፣ ፈጽሞ አስወግዳቸው። በዚያ እግዚአብሔር ያዕቆብንም ገዢ መሆኑንም ከምድር እስከ ምድር ዳርቻ ይታወቃል። እንደ ውሻ ያዝላሉ፣ በውሸትም ተመላልሶ ይሮጣሉ። በየከተማ ዙሪያ ይሮጣሉ፣ ምግብን ፍለጋ ይሮጣሉ፣ ካልጠገቡ ይዝናሉ። እኔ ግን ስለ ኃይል እዘምራለሁ፣ በማለዳ ስለ ምሕረት እዘምራለሁ። አንተ መጠጊያዬ ነህና በመከራ ቀን አምባዬ ነህ። ብርታቴ ሆይ ውዳሴን አቀርብልሃለሁ። እግዚአብሔር ሆይ አንተ መጠጊያዬ ነህ፣ የምትወደኝ አምላኬ ነህና። ክብር ለእግዚአብሔር። ስለሚወደን የወደደን እግዚአብሔር ይባረክ። ተባረክ።